አንድም በሽታ ሁላችን ጋር አለ። ተናጋሪውንም አዳማጩንም ያልሳተ በሽታችን አንዱን አንሳ። ኩራት የምንለው በራስ መኮፈስ፣ ራስን ከሌሎች ከፍ አድርጎ ማየት፣ እበልጣለሁ ብሎ ማሰብ፣ በብሔሩ፣ በከለሩ፣ በኢኮኖሚ ስታተሱ፣ በዕልሙ፣ በልቲዛሙ ብቻ ባለው ነገር ከሌላው እበልጣለሁ ብሎ መኮፈስ በሽታ የዘመናችን በሽታ ሆነ። ሰው ከሌላ እንደሚበልጥ የሚያስብበት ታይም ላይ እንገኛለን። ኩራት የአላህ ብቻ ነች። ነቢይ መሐመድ ሰለላሁ ዐለይሂ ወሰለም አላህ እንዲህ ብሎ አለ ይላሉ፣ አልኪብሪያኡ ሪዳኢ፣ ኩራት ሻሌ ነች፣ ፎጣዬ ነች ይላል አላህ ሲገልጽልን። ወልዐዘመቱ ኢዛሪ፣ ታላቅነት ለኔ ሽርጤ ነች ይላል። ግልጽ ነው። ፎጣ ከላይ ከታች ሽርጥ ነው አይደል? አንድ ሰው ወሳኝ ልብስ ነው አይደል? ግልጽ ነው። በተለይ ለዛ ለአረቡ ትውልድ በጣም ይገባው ነበር። ፈመን ናዘዐኒ ዋሂደን ሚንሁማ አልቀይቱሁ ፊ ጀሃነመ ወላ ኡባሊ፣ ከሁለቱ አንዱን ልቀማህ ያለኝ ጀሃነም እጥለዋለሁ ለእርሱ አልጨነቅም ይላል። መኩራት ለአርረሕማን ብቻ። እኔ እናንተ ኩራት አልተፈቀደንም። የሚያስኮራስ ማንነት መች አለንና። ሰለፎች አሰሃቦች ምትቃለ ዘራ የስንዴ ታህል የጤፍ ያህል ኩራት ውስጣቸው እንዳይገባ ፍርሃት ውስጥ ነው የሚኖሩት። አንዴ አብዱላህ ብኑ ዑመርና አብዱላህ ብኑ ዓምር ብኑ ልዓስ ተገናኙ። የዑመር ብኑ ልኸጣብ ልጅና የዓምር ብኑ ልዓስ ልጅ ሁለቱ የት ጋር ተገናኙ? ሙዝደሊፋ ላይ ተገናኙ። ሲያወሩ አያቸዋለሁ ይላል ሰሃቢ። ሲያወሩ አየዋቸው። ከዛ የዓምር ብኑ ልዓስ ልጅ አብደላህ ለቆት አብደላህ ብን ዑመርን ሄደ። አብደላህ ብን ዑመር ካለበት ቦታ ላይ ቁሞ ማልቀስ ጀመረ። እንደተለያዩ ደነገጥኩ። ሩጭ ሄድኩና ያ አብደላህ አልኳቸው፣ አንተ አብደላህ ሆይ ምንድነው የሚያስለቅስ አልኩት። ወሃዛ አለኛ ያ ሰው ነው ያስለቀሰኝ። ማንን ነው? ዞር ስል አብደላህ ብን ዓምር ብን ልዓስ ልጅ ነው። ምን አለ ታዲያ? ከነቢዩ ሰለላሁ ዐለይሂ ወሰለም አንድን ሐዲስ ሰማው ብሎ ነግሮኝ ነው አለኝ አለ። ምን ሚለውን ሐዲስ አልኩት። ይችን ነገረኝ ይላል፣ ስሟት። መን ካነ ፊ ቀልቢሂ ምትቃሉ ሐበትን ሚን ኸርደል ሚን ክብር፣ ውስጡ ላይ የብናኝ የምታህል ኩራት ውስጡ ያለች ሰው ከበሁ ላሁ ሊወጅሂ ፊናር፣ አላህ በፊቱ ጀሃነም ውስጥ ይደፋዋል። ብናኝ ያህል እኔ ከገሌ እሻላለሁ የሚል ስሜት ውስጡ ያለው ሰው፣ እነንትና ጠፍተዋል እኔ ነኝ ያለ ስሜት የመጣበት ሰው ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። ስሜቱ ገብቶ ቢሆን ብሎ ነው የሚያለቅሰው አብደላህ ብን ዑመር። ይህ ስሜት አንዳንዴ ይመጣብናል አይደል? እንደ ሰው አና ኸይሩ ምን እንላለን። እንደዛ ሰው ይያል እኔ ከእነንትና አሻላለሁ፣ እነንትና ጠማዋል፣ ነገሌ ሙሽሪክ ናቸው፣ ነገሌ ሙብተዲ ናቸው፣ እባክህ እሱ አልገባውም፣ እባክህ እሱ የእንትን ብሔር እኮ ነው አለን። የሚወጡን ቃላቶች አላህ የማይወደው ፓርት ማለት ነው። አብደላህ ብን ዑመር ከዛ ታላቅነቱ ጋር ሱብሃንአላህ ቆሞ መንገድ ላይ አለቀሰ። ኩራት ውስጣችን ሊገባ አይገባም። አላህ ይጠብቀን ወዳጆቼ።